ልጅሽን አስገድላታለሁ በሽጉጥ ይሻለሻል በምን ብሎ ነው የጻፈልኝ ላይቭ ላይ ነው የጻፈልኝ ጓደኞቼ አሁን አርቲስቶች ናቸው ስማቸውን አልጠቅስም ማለት ነው የሆኑ አርቲስቶች እንቅፋት መቷት ለገባ እንቅፋት መቷት ልጄ እግሯ ቢደማ አንተ ላይ ያደረከው ቴዲ ካንተራስ አልወርድም የልጄ ክርስትና አባት ትሆናለህ ኤክሶ በአሁኑ ሰዓት ታዲያ አንድ ሐሳብ ቀርቧል የኢቢኤስ ቀጣዩ የቤተሰብ ጨዋታ ማን ይሻላል የሚል ሐሳብ አዶና ይባላልው ኩሩ ትግራዋይ ነኝ ትግራይ ነው የተወለድኩት መቀሌ 18 አመት መቀሌ ነው ያሳለፍኩት ክረምት ሲሆን አዲስ አበባ መመላለስ ነበር ትግራዋይ በመሆኔ ደግሞ በጣም እኮራለሁ አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ትክክል ነው ወላይታ አዋሳ በማንነታቸው የሚኮሩ በብሔራቸው ግን ኩራታችን ጥላቻ ሊሆን አይገባም ኩራታችን ውድድር መሆን አይገባም ካሜራማን ጥራለ ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ የሰው ልጅ መነሻ ኢትዮጵያ ነች የሚገርም አገላለጽ ተመለከቱት ኩራታችን ጥላቻ ሊሆን አይገባም ኩራታችን ጥላቻ የሆነ ጊዜ እንተፋለን እንደኛ ማንም ኩሩ የለም ልዩነታችን አንድነታችን ነው ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ ኩሩ ህዝብ ፍቅር ያለው ህዝብ በታሪኩ የሚኩራራ በራሱ የሚተማመን እኔም እኮራለሁ እናንተም ትኮራላችሁ አብረን ኮርተን ኢትዮጵያን እናወጣታለን መወዳደር አያስፈልግም ኳስ አይደለም ይሄ ህይወታችን ነው ታሪካችን ነው አናዋርዳቸው መልካም አመት ቻው እስቲ ለዚህ ንግግር ስንት ይገባዋል ከ10 ሬት አድርጉት የልጄ ክርስትና አባት ትሆናለህ ኤክሶ ኦ ማይ ጋድ ደስ ሲል ኦልሞስት በቃ 4 ወር ደደደደደ ማን ነው ምን ማን ይመስላል ኤክሶደስ ስገምት አንተ ማን ይመስላል ያስቃል አሁን ገምት ማነው አባቱ ተመሽቶኛል በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው አባጉሌም ካቶሊክ ቄስ ናቸው አባጉሌም ቀን ይሰብካሉ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል በርካታ ሰዎች ሰብከዋል በርካታ ሰዎችን አስጨፍረዋል እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀንቀን ቄስ ማታ ዲጄ ሆኑት እኚህ ሰውዬ እንግዲህ ተናግሯል ይህን ጉዳይ ነፃነት ወርቅነህ ህይወቱ ካለፈ በኋላ ታዋቂውና ተወዳጁ ፊልም ባለሙያ ያሬድ ሹመቴ ማለት ነው ስለሱ በፌስቡክ ገጹ ላይ እንደዚህ ሲል ጽፎ ነበር በጣም ስለነካኝ ነው እንግዲህ እስኪ ላጋራችሁ መቀሌ ለስራ ሄደን ነበር ታዲያ ቀረጻ ላይ ያለን አንዲት ትንሽዬ ልጅ መጣችና ጥምጥም አለችበት አለ ነፃነት ላይና ነፂ እናቴ በጣም ተወደሃለች እዚህ ሆቴል ካረፋችሁ በኋላ ይያት ልምጣና ትተዋወቅ ወይ ብላ ትጠይቀዋለች ማለት ነው ነፃነትም እሺ ይላትና የእናቴ ስም ማን ነው ስፍራቸው የት ነው የሚኖሩት ብሎ ይጠይቃታል ልጅቷን ማለት ነው ታዲያ ልክ ቀረጻ እንደጨረስን በቃ ባልደረቦቻችን ይሰብስቡት እቃውን እኔ እናንተ የሆነ ስፍራ ላይ ሄደን እንመጣለን አለኝና ባጃጅ ኮንትራት ይዘን የሆነ ቦታ ላይ ሄደን አለ ቦታውን እየጠየቀ ታዲያ ወርደን ከባጃጅ ሰዎችን ስንጠይቅ አለ ከሚጠይቁት ሰዎች ጋር ሁሉ ፎቶ ይነሳ ነበር አለ ከዛ ጠይቀን እዛ ስፍራ ላይ ደርሳሉ የት ሄደ ይመስላችኋል የልጅቷ እናት ቤት ማለት ነው እናትየው ስራ ላይ ነበሩ ነፃነትን ሲያዩት እጅግ በጣም ደነገጡ አለ በጣም ጥምጥም ብለውበት አለቀሱ አለ በህይወት ያለ ያሬድ ሹመቴ ሰው ሰርፕራይዝ እንደዚህ ሲያስለቅሰው በፍጹም አይቻላቅም ሲል ስለ ነፃነት እንግዲህ እንደዚህ ብሎ ጽፏል ማለት ነው ያው እንግዲህ ቅልብ ካለ መልካምነት ካለ ሰው ከሞተ በኋላ ደግሞ በሰዎች እንዲህ ነፂ ፍለይ ሲጀመር ማለት ያ ይለያል ነፂ የምር
ህይወት ይቀጥላል የሚባለው እንግዲህ የዓለም እውነታ ነው። በአሁኑ ሰዓት ታዲያ አንድ ሐሳብም ቀርቧል። የኢቢኤስ ቀጣዩ የቤተሰብ ጨዋታ ማን ይሻላል የሚል ሐሳብም በማህበራዊ ሚዲያ ላይ በአሁኑ ሰዓት በስፋትም እየተዘዋወረም ይገኛል። ከኋላ በምታዩት መልኩ እንግዲህ እነኚህ አራቱ አርቲስቶች በእጩነትም ቀርበዋል። ለእናንተ ምርጡ ማን ነው? ስሙ የነጻነት ጨዋታ በሚል ቢቀየር ቢስተካከል አሪፍ ነበር። ህይወት ይቀጥላልና እኔ ከአራቱ አርቲስቶች በስንቱ የሚሰራውን አለማየሁን ታደሰ ይሻላል ብዬ እገምታለሁ። እስቲ የእናንተ ሐሳብን ኮሜንት ላይ አስቀምጡልኝ። መንሴ አዶናይ ከምናይ ላይፍ ስታይል ቲክቶከር ይዝፍለጥ ክጅምን እንኮሎ ዘዳለዎም ዝነበረ ትሕዝቶታት ምስቲ ሕጂ ዘዳለዎ ዘሎ ክረአን እንኮሎ ቁርጹ እንዳቀየረ ይመጽእ ከም ዘሎ ዝተብህሉ እዞም ናይ ዓብይ ሰራዊት ሚድያ ክሳብ ክንደይ ነዚ ማሕበራዊ መራኸቢ ክቆጻጸርዎ ይፍትኑ ከም ዘለው ንኽንርዳእ ከኽእለና ይኽእል እዩ። አዶናይ በሉ ብናይዞም ሰራዊት ጽልዋ እዩ ካብ ትግራዋይነት ብስውር ኢትዮጵያውነት ኣብ መንእሰያት ከስርጽ ተሰሪሕሉ ዘሎ እጾታ ከመይ ይመስለኩም? ንኣብነት ሓደ ተዓዘብቲ ዘለዎ ተጠቃማይ ሶሻል ሚድያ ብዛዕባ ስፖርት መደብ ዘቕርብ እንተ ነይሩ እቶም ሰራዊት ሚድያ ከም ታርጌት ይሕዝዎ ሽዑ ብመገዱ ኮመንቲ አዶናይ ከትግራዋይነቱ ይልቅ ኢትዮጵያውነት እየሰበከ ያለው ወዶ አይደለም መንግስት አስገድዶት ነው እያለ ነውና እስቲ እንስማው። ብዛዕባ ትናቶም አጀንዳ ዘዕቢ ካለ አርእስት መደብ ከም ዝሰርሕ ይገብሮ ነታ ዝተሰርሐት መደብ ናብ ኩሉ ንኽትበጽሕ ድማ እቶም ሰራዊት ሚድያ ናብ ኩሉ የቃልሕዋ ኣብ ሓፂር ግዜ ተረኣይነት ስለ ትረክብ ድማ እቲ ናይ ሶሻል ሚድያ አልጎሪዝም ናብ ብዙሓት ከም ትበጽሕ ገብራ بدهر زتي بهاوري ጽቡቅ ዝኸዶትሉ ዝመስሎ ተጠቃማይ ሶሻል ሚዲያ እኔ እኮ ሶሻል ሚዲያ ማይጠቀም ህዝብ ስለ ሶሻል ሚዲያ አልጎሪዝም ሲያወራ በጣም እኔ ከዚህ በላይ መስማት አልችልም። ምንም የሚጠቅም ነገር የለውም። ዝም ብለን ብናሳልፈው ነው የሚሻለው። ብፁዕ ቅዱስ አቡነ ማትያስ የጠፉ እንደሚታወቀው እንግዲህ አባታችን አቡነ ማትያስ ከቅርብ ወራት ወዲህ በሚዲያው ጠፍተዋል። በዘንድሮ የጥምቀት በዓል ላይም አልተገኙም። ምእመኑም እንግዲህ አባታችን የጠፉ ያለ እየጠየቀም ይገኛል። እናም ቲክቫ ባጋራው መረጃ አባታችን የጠፉበት ምክንያት በቅርቡ የመውደቅ አደጋ ገጥሟቸው በሕክምና እየተረዱ ነበረም። በዚህም በሙሉ አቅም ምእመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት። በዚህም ቅዱስነታቸው በገጠማቸው መጠነኛ ህመም ነበረም በቂ ሕክምና አግኝተው አሁን ላይ በጥሩ ሁኔታ ላይ እንደሚገኙና ህዝቡንም በጸሎታቸው እየባረኩት መሆኑን ጎንደር የትግራይ ናት። ጎንደር ሙሉ ትግሬዎች ወስደዋታል። ኮንግራቹሌሽን አዶናይ ነግሷል። አይዮዳ ዘርግፈክ ማለት ነው። ስለ ፖለቲካ አታውራ፣ ስለ ብሔር አታውራ፣ ስለ ሌላ ሰው አታውራ። ምን ይባላል አሁን ሌላ ሰው እንዴት ህይወቱ እንዳበላሽ አታውራ። ኦሬዲ አንተ ሆድክ ተበላሽቷል። ጎንደር የባንዳ ምድር ሁሉም ወለደን ብላችሁ በቃ ሁሉም ገብቶ የሚጠቀምባት ሆድክ አስተካክልና የሌላ ሰው ህይወት ለማስተካከል ሞክር። ከዛ በኋላ ቦርጭክ አስተካክለው ወይም ደግሞ ከአብስ ወደ ቦርጭ we don't have ቦርጭ here we don't have fix it you need to fix ልጅሽን አስገድላታለሁ በሽጉጥ ይሻለሻል በምን ብሎ ነው የጻፈልኝ? ላይቭ ላይ ነው የጻፈልኝ። ቴዲ አሳን ልጄ አስገድላለሁ ያለበት በጩቤ ይሻለሻል በሽጉጥ ያለበት ስክሪንሻቱን ላይቭ ላይ መጥቶ ያወራው አለ። ስለዚህ በጣም ቆየብኝ ቴዲ፣ ስለቆየብኝ አድርሱልኝ ሪካርደሮች፣ ስለቆየብኝ ቶሎ አስገድልልኝ። በጣም ቆየብኝ፣ ዘገየህብኝ። መንግስት አይደለህ አንተ፣ ሁሉ ነገር ያለህ ሰው አይደለህ? አድርጋህ አሳየኝ ፕሊስ፣ አድርጋህ አሳየኝ። ለምን ተናገርሽ? ለምን ተቸሽ? ለምን እኔ የምናገረው ነገር ደግፈሽ አልቆምሽም ብለ ዛቻ ልከብኛል አይደል? እኔ ደግሞ ስጄ ለፌደራል ፖሊስ ሰነድህን እሰጣለሁ። መንግስት ያለበት ሀገር ላይ ነው የምኖረው። እናት አለች፣ ቤተሰቦች አሉ፣ ወንድሞች አሉ። ወንድም አዋሳ ፍርድ ቤት ላይ ጠበቃው አለ። እሱንም ቢሆን አስጠይቀዋለሁ፣ በህግ ጠይቀዋለሁ። ታየኛለህ፣ በህግ ነው መጠይቀህ። እንቅፋት መቷት ለገባ እንቅፋት መቷት ልጄ እግሯ ቢደማ አንተ ላይ ያደረከው ቴዲ፣ ካንተ ራስ አልወርድም። ይሄፍ እንዳይመስል ሁሉ ነገር የጻፍከውን ነገር ይዤልሃለሁ። ጠበቁ 2 ወር ምናምን አላደረከው። ቤተሰብክን ልከሃል ቤተሰቦቼ ጋር አይደል? ተናገረች ሶሻል ሚዲያ ላይ እናገርሃለሁ። አንተ እኮ እኔን አይደለም የምትናገረው፣ ህዝብ የኢትዮጵያ ህዝብን እየሰደብክ ነው፣ መንግስትን እየሰደብክ ነው። እውነታው ይሄ ነው። አይደለህም። እንግዲህ እኔም አንተም የኔም ያንተም ፋሚሊዎች አንድ ሰፈር ነው ያለነው።
አይደል? እነሱም ይኖራሉ፣ እኔ እናንተም እንተያያታለን። አውቃለሁ፣ እንተዋወቃለን። ሃይማኖቱ አይደለም ቴዲ ኦርቶዶክስ አይደለም። እውነት ነው። የማውቀውን ነገር መሬት ላይ ያወረደ ነገር የተናገርኩት አልሰደብኩት። ዛቻ ላይቭ ላይ መጥቶ በሌላ አካውንት ቴዲ ልጅነት ፎቶውን እኔ አውቃለሁ። የልጅነት ፎቶውን አድርጎ ፕራይቬት አድርጎ አለው። አንድ ሰውዬ 30 እና 40 ዓመት ሚዲያ ላይ ዓለም ላይ ታዋቂ ሆኖ ሀገር ውስጥ በሀገር ደረጃ ታዋቂ ሆኖ ፊልም ሲሰራ ከርሞ 80 ዓመት እዚች ላይ ምድር ላይ ኖሮ እንዴት መኪና መግዛት ይከብዳል? ምን እያለ ነው? ምን እያለ ነው? ይልች ማን ማለት ነው? ይሄ ማለት ቆይ ጫስጨርሽ እንዴት መኪና እኔ እዚች ምድር ላይ 70 ዓመት ኖሬ እንዴት ነው 2 እና 3 ሚሊዮን ብር አውጥቼ መኪና? የሰው ልጅ ማይክ ሲይዝ የሚያወራውን አያውቅም። እንዳይወድቅ አፍልቼ ነበር ይበለኝ ነው ሳይ ስትሪውን ሳይ ይለቃቸው የነበሩትን ጽፎች ሳይ ገብቶታል፣ አውቆታል። ብዙ መናገር ይቻላል። አሁን እዛ የአርቱ ሙያ ውስጥ ያላችሁ ሰዎች ታውቁታላችሁ፣ እንዴት ተፈራርታችሁ እንዴት ተጠባብቃችሁ እንደምትኖሩ ማለት ነውና በመጠጥ ያው ጓደኛ እስከሆናችሁ ድረስ በተለይ ይሄ የአርቱ እንትን ደግሞ ሶሼብል ነው። አንተ ለኔ ምናምን ተባብለህ እንደዚህ ጥግህን ይዘህ የምትኖርበት ወይ የምትሰራበት አይደለም፣ የምትግባባበት ነው። አንድ ላይ የምታድርበት ነው፣ የምታመሽበት ነው፣ ኦር የምትከርምበት ነው። በየሰዓቱ በየቀኑ ዴሊ የምትገናኝበት አንድ ስራ ላይ ብቻ ተጠምደህ አይደለም የምትውለው። የተለያዩ ፈን የሚያደርጉ በንግግሮች በተለያዩ በተግባር የምትሰራው ስራ ነውና ሞር በደንብ ነው የሚያገናኝ። በዛ ወቅት አብረህ የምትበላበት አብሮ ላለመብላት እድሉ አይኖርም፣ አብሮ ላለመጠጣት እድሉ አይኖርም። ታዲያ በዛ ሰዓት ነው ያላወቁት ብዙዎች የሚጠቁ አይተናል። ብዙ ወጣቶች አርቲስቶች ድንገት በሆነ መንገድ ድንገት በመኪናቸው በእግራቸው ሆስፒታል ሄደው ለሕክምና ሄደው ሬሳቸው ሲወጣ ይህ ምን ይመስላችኋል? ድንገት አጋጣሚ ስላመማቸው ወይ በሽታው እንደዚህ እየሄዱ እንደዚህ የድምፃዊ ማዲንጎ አፈወርቅም መምህር ቀሲስ ሄኖክ ሲናገሩ ሰምታችኋል። እሳቸው ጋር ሄዶ እንደነበረ የተለያዩ አርቲስቶች በየእምነት ቦታ ሄደው እነ ደሳለኝ በእነ መምህር ግርማ እንዴት መንፈሱን እንዳስወጡት ብዙዎች እና በጣም ከባድ የሆነ ላይፍ ነው የሚያሳልፉት። እኔ ነገርኳችሁ ሪያሊቲው። አሁን ያለሁበት ሙያ ኢንተረስቲንግ አይደለም የምሰራው፣ መስራትና መኖር ስላለብኝ ነው የምሰራው። ፍላጎቴ ከልጅነቴ ጀምሮ የተለያየ ነገር ከልጅነቴ ጀምሮ ብዙ ኢነርጂ የነበረኝ ከልጅነቴ ጀምሮ እሸለምበት የነበረ ከልጅነቴ ጀምሮ ኢቲቪ ስለኔ ስራ የዘገበበት ከልጅነቴ በጣም የሚገራርሙ ትዝታዎች አሉ። አሁን ላይ አሁን ብዙ ቴክኖሎጂ እንደዚህ አሁን ብዙ ሶሻል ሚዲያው በሰፋበት ሰዓት አይደለም። ኢቲቪ፣ ኢቢኤስ፣ እነ ዋልታ፣ እነ ፋና ጥቂት የቴሌቪዥን ጣቢያዎች በነበሩበት ሰዓት እኔ አስራ ቤት ነው መጽሐፍ ጽፌ ግጥም መድብል ጽፌ ለአንባቢ ያቀረብኩ፣ ፊልም ሰርቼ የራሴን ድርሰት ፊልም ሰርቼ ለተመልካች ያቀረብኩ። ነገር ግን እንደማስበው አልሆነልኝም። ክፉ ገና በጠዋቱ ነበረ ለእኔ ክፉ ሰዎች የገጠመ ተስፋዬን ያቀጨጩት እና ስለማውቀው ሁሌም ሳስበው እነዚህ የታዋቂ አርቲስቶች ድንገተኛ አሟሟት ይገባኛል። በደንብ ነው የሚገባኝ። ሁሉንም እያልኩ አይደለም። በጣም በአርቱ ሙያ አሁንም አለ አንድ ታዋቂ አርቲስት እየታገለ ያለ ትለናለች። እስቲ እንስማው። ሁሉንም እያልኩ አይደለም። በጣም በአርቱ ሙያ የሚመሰገኑ እንደዚህ አይነት ነገር ውስጥ የሌሉ መልካም የሆኑ ሰዎች አሉበት። እኔ በፐርሰንት ነው የማወራው። ክፉ ደግሞ አሉ። አሁንም አለ አንድ ልጅ ይታገላል። እስካሁን ብሔራዊ ነው የሚሰራው። ስሙን መጥቀስ አያስፈልግም። በጣም የምቀርበው ወዳጄ ነው።
ይታገላል። እሱም የሚገርማችሁ እሱም ምንድነው የሚያደርጉት? በተለይ በትዳር ሲቀናቸው፣ ቤት ሲኖራቸው፣ ገንዘብ በቃ በህይወታቸው ስኬት የምትሉት ነገር አለ አይደል? በላይፋችሁ የምታራምዱት ነገር በሙያ ውስጥ ሆናችሁ እናንተን እይታ ካላችሁ እንደዚህ አይነት ህይወት ወደ ህይወታችሁ በቃ ስክትክት ያለ ነገር ከሆነ አጠገባችሁ ያለ ሰው ነው በክፉ መንፈስ የሚያጠቃችሁ። ሁሉም ተፈራርቶ ያው ታዋቂ ስለሆኑ ሁሉም ተፈራርቶ ያንን ለመናገር እንደው የሚል ነገር ነው እንጂ ያለው ውስጡ በጣም ከባድ የሆነ ኢቭን እኔ ትቼው እኔ እንኳን እንደዚህ አይነት ነገር ደረሰብኝ ማለት አልችልም፣ ግን ገና በማለዳ ስቀጭ ታውኩት ትቼው የራሴ በትምህርት ዓለም ስለነበረው በቃ በዛ ትምህርት ነው እየሰራሁለት ደስተኛ አይደለሁም። አሁን በምሰራው ስራ ሪያሊቲውን ለመናገር ማለት ነው። ምክንያቱም እኔ የተፈጠርኩለት ሙያ አርቱ ነው፣ ወደ አንገት ከልጅነት የወጣሁበት ነገር ግን በእነዚህ ክፉ ሰዎች በማጠብቋቸው ሰዎች አንገቴን እንድደፋ ተደርጌ እስቲልና ወደዛ ህይወት መግባት አስባለሁ። ህይወቴም እዛ ጋር ነው ያለው፣ ግን ማንሰራራት አልቻልኩም። ክፉ አመታት ነው የሚመቷችሁ፣ እንዳትነሱ አድርገው ነው የሚያደቋችሁ። እግዚአብሔር ኃይል ሞገስ ካልሆናችሁ በስተቀር ወደዛ ህይወት ለመመለስ በጣም ከባድ ቻሌንጅ ነው የሚሆነው። እኔ እንደዛ ነው የማስበው። ያየሁትም ነገር ስለሆነ የሰማሁትም ነገር ስለሆነ ሪያሊቲውን አይቼዋለሁ። በትክክል ነው ያየሁት። አሉ አሁንም እንዳልኳችሁ በዛ ህይወት ውስጥ የሚታገሉ ነው። ሰርጉ ቪዲዮ ለኛ ተለቆልን አንድ ላይ እየኖሩ ነው ተብሎ ከአንድ ወር በኋላ አጋጣሚ ነው በሆነ መንገድ እሱ ቤት ሄድኩ። እሱ ቤት ቤቱ ድሮ ነበረ ናይ ቤቱ ድሮ እሱ እንደሆነ አላቅም። ቤቱ እኮ ስልሽ ይኸውልሽ ጓደኞቼ አሁን አርቲስቶች ናቸው፣ ስማቸውን አልጠቅስም ማለት ነው። የሆኑ አርቲስቶች ጠሩኝና ከእኔም የሆነች ጓደኛዬም ነበርን። ሄድን። ስንሄድ የእሱ ቤት ነው ተባለ። ከዛ በቃ እኔ ማለት አሁን ስለ ቤቱ ስለምናምን ማውራት አልፈልግም፣ ግን በጣም ነው ያዘንኩት። በቃ ሰውየው በጣም ነው ያሳዘነኝ። እግዚአብሔርን ከምነግርሽ በላይ በጣም ውሸታም ነች። እኔ ከምንም በላይ ደግሞ የገረሙኝ ልጆቹ ናቸው። በዛን ያህል አባቴን ወደዋለሁ ብላ ሴቷ ልጅ እንደዛ እያለቀሰች እንደዛ ድራማ ሰርተውብን እንደዛ ታርቆ ድራማ የሚሳተፈው ለምን እሱ ብቻ አሳዘነሽ? እሱ ሳያውቅ ነው የተሰራበት የድራማ ለምን በቃ ደንዝዟል። ኦልሬዲ ሰውየው እኮ ማለት ነው ልጆቹ አስረውታል። አይተሽዋል ብዙ ጊዜ አሁን የልጆቹ የሆነ ነገር ሲደረግ ልጆቹ የሆነ ነገር ላይ ሲሆኑ ሲያለቅስ አይታችሁታል። በቃ የሆነ የቁጭት ለቅሶ አለበት። ድሮ በድሏት ሊሆን ይችላል፣ ድሮች ታርጎባት ሊሆን ይችላል፣ አላቅም ማለት ነው። አሁን ላይ ግን ቁጭ አርጋ ማለት ነው በረጅም ገመድ አስራ እየተበቀለችው ነው የሚመስለው። ከዛ ያ የጠራን እኔና ጓደኛዬ ብቻ የሄድንበትን ቦታ የጠራንን አርቲስት ማለት ነው እንዲህ ለምንድነው እንደዚህ ሆነው ታርቀው የለ እንዴ? እንዴት አብረው አይኖሩም? ይሄ እንዴት የእሱ ቤት ሊሆን ቻለ? ምናምን ስለው ማለት ነው በቃ ተይ በቃ ጠይቂም፣ በቃ እሱ በጣም የሚያሳዝን ሰው ነው፣ እሱ በጣም መልካም ሰው ነው ብሎ ነው የደመደመልኝ። ሊያወራልኝ አልፈለገም። እኔም ከዛ በላይ አልሄድኩም እና የዛን ያህል ታረቅን፣ ትዳር ከእንደገና ተደረገ ምናምን የተባለው ውሸት ነው። ቤቱ እዛ ቤት አልገባም። ኦልሬዲ ቢገባም ለአንድ ቀን ለሁለት ቀን ይሆናል እንጂ መልሶ እየኖረ የነበረው የራሱ የሆነ ኮንዶሚኒየም ላይ ማለት ነው የራሱ ቤት ነው እየኖረ የነበረው። ከዛ አኗኗሩ ምናምን በቃ ብቻ ያሳዝን ነበር የነበረው ነገርና ከዛ በጣም ደግሞ ከጓደኞቹም ስሰማ እዛ አብሮት ከነበሩት ሰዎች ስሰማ በቃ ያሳዝናል ያለው ነገር ማለት ነው። እየተጫወተችበት ነው በልጆቹ አስራው የልጆቹ ስኬት አሁን የልጆቹ ማለት አሁን ያኛው ልጅ በሆነ ነገር ተወዳድሮ ነበረ፣ በጡንቻ በምድር በቅርጽ ተወዳድሮ ነበረ። የሴቷም የሆነ ነገር ስትመረቅ ምናምን እንዲህ አይነት ፕሮግራም ላይ በእኔ ብቃት ነው ይሄን ነገር ያደረግኩት በማለት ሰውየው ገባሽ እንዲጸጸት አድርገዋለች ማለት ነው።
እኔ ነኝ ብቻዬን ያሳደግኳቸው ብቻዬን ብዙ ነገር የከፈልኩት እኔ ነኝ በሚል እንዲጸጸት ስላደረገችው በቃ ሰውየው አሁን ላይ በፊት ላጠፋው ጥፋት እየከፈለ ነው ያለው እንጂ ጭራሽ ታርቀው አብረው አልኖሩም። በጣም እርግጠኛ ሆኜ የምነግርሽ ነገር ማለት ነው። እኔ ግን እዚህ ጋር አንድ ነገር ብቻዬን የሚባለው ሰውየው እስከ ጭራሹ ባያገኛት ነው አይደለም። እነዚህ ሰዎች ሳይስታረቁም በፊት ይመጣል፣ እሱ ቤት ትሄዳለች። መሾገሩም ሲያምራት ምንም ሲያምራት ቢራ መጠጣትም ሲያምራት መቃምም ሲያምራት አብራው ትሄዳለች። እሱም ይመጣል። ባህልም ሲሆን ምንም ሲሆን ቪዲዮ እናያለን አይደለም። አንዳንድ ቪዲዮ እንዲተቆራርጦ እናያለን። እኔ እግዚአብሔር በማይቀር ሰብስክራይብ አለ በተካስቆም በምንም እኮ መስሩፍ እየቆረጠ እንደገና ደግሞ አስተማሪም ስለሆነ ምናምን በሞያው እኮ ልጆቹን እኮ ጥሩ ደረጃ እንዲደርሱ እኮ ይረዳታል። ብቻዬን የሚባለው እሱ ሌላ ሀገር ቢሆን እስከ ጭራሹ ያላያቸው ቢሆን ተቆራጭ የማያረግ ቢሆን ምናምን አዎ ብቻዋን ያሳደገችው ይባላል። እሱ ሌላ ቤት እየኖረ ያንን ለማለት ሳይሆን የፈለኩት አሁን ብዙውን ኃላፊነት የወሰደችው ከሱ ጋር ተለያይታ ልጆቿ 4 ልጆቿ ከሷ ጋር ሆነው እሱ ደግሞ ከቤት ወጥቶ ነው አይደለ ያሳደገችው። እሱ ምንም ያደርግ ብቻዬን ላይክ ሲንግል ማም ሆና እንዳሳደገች ነው የሚታወቀው ማለት ነው። እና ያንን ነገር ደግሞ ብዙውን እውነት ለመናገር ብዙውን ኃላፊነት አርቲስቶቹ ምን አሉሽ ስታዩ አንቺ ስትገረም? ከዛ እኔ በጣም ገረመኝና ልክ ከወጣም በኋላ ብዙም አልቆየንም፣ ወዲያው ከወጣም በኋላ ከዛ እንዴ አልኩት አንደኛውን ማለት ነው እንዴ ተጋብተው ታርቀው አልነበር እንዴ? ይሄ እንዴት የሱ ቤት ማለት ነው ሊሆን ቻለ? ኦልሬዲ ሰዓቱ በጣም ሄዶ ነበረ የዛ ቤት የሄድንበት ሰዓትና ማለት በቃ ኦልሬዲ የሚያድርበት ቤት ነው ማለት ነው በሰዓቱ። እና እንዴት ታርቀዋል? በቃ ተይኝ ምናምን አትጠይቂኝ አለኝ ማለት ነው። በቃ ተይኝ አትጠይቂኝ፣ በጣም የሚያሳዝን ሰው ነው ያለኝ። በደፈነ ያለኝ መልስ ይሄን ነው። በቃ ተይኝ አትጠይቂኝ፣ እሱ በጣም የሚያሳዝን ሰው ነው ያለኝ በደፈናው ማለት ነው። ከዛ እኔ በገባይ ልክ የገባይ ነገሮች ነበሩና ሴትዮዋ በጣም አስመሳይ ነች። ይሄን ያህል ደረጃ እኔ ደግሞ በጣም የተናደድኩት በልጆቹ ለራሱ በምን እንደተናደድኩ ታውቂያለሽ? አዎ እናት ነች። እናት ሁኑ ያለቻቸውን ነገር ሊሆኑ ይችላሉ። ግን በዚህ ልክ በቃ ታርቀዋል ምናምን ተብሎ ደግሞ በልሶ ደግሞ ሰውየው እዛ ጋር እንደዛ መኖሩ ያሳዝናል። በቃ የሚኖርበት አኗኗር ያሳዝናል።